አንተ ያማል እንዴ? ልቀቀኝ ወደዛ። አንተ ግን ያችን ቸካ በቃ እንደፎከርከው ስልኳን ተቀበልካ። እናስ አንተ ልጅ ይሄ ነገር ግን ቢቀርብ ይሻላል። በኋላ መዘዙ ለኔ ነው። አረ እነዚህ ችኮች ጂ ያውልሽ አዲስ ተከራይ። አረ ይሄን ልጅ ግን የሆነ ቦታ አውቀዋለሁ። ጂ እንዳትዞሪ። አታምሩም? አረ ቢኒች እኮ ያከራይ ልጅ ነች። ትቅርብኝ። አይደለም ያከራይ ልጅ ለምን ያጎት ልጅ አትሆን? አረ አንተ ቢኒያም ቆንጆ ቆንጆ ልጆች ለምን ከኛ ጋር ተቀመጡ? አንተ ያማል እንዴ? ልቀቀኝ ወደዛ። ጓደኛሽ ግን እንዴት ነው የሚያረጋት? እንዴት አደረጋት? እራሷን እንደ ሜርኩሪ ነው እንደ የምታየው። አዎ አሁን ልቀቀኝ በእናት። ለማንኛውም ለጓደኛሽ ንገሪያት ላይቀርልሽ። እሺ አሁን ምን ሆንክ? ኧረ እቺ ጥጋቧ አላወቀችኝም። ኧረ በእናትህ በስንት መከራ ያገኘሁትን ቤት እንዳታስባረኝ። እኔ ምን አገባኝ? አንተም ውጭ ታድራታለህ፣ እኔም እሷን አገኛታለሁ። ሰውዬ እኔ በአንተ ምክንያት በአመት 12 ብር መቀየር አለብኝ እንዴ? እንደውም ያንተ ጓደኛ ይቅርብኝ። ኧረ አንተ ቶሎ ና እንጂ ቆየሁብሻ። አንተ ቢኒ ና እንጂ። አሁን ደስ አለ? አንቺ ቆይ ምን ሆነሽ ነው? ቆይ እንዴ ፍቅር ላውራት። በጣም ቆይ ምን አድርጊ ነው የምትለኝ? ስስቂ ሳያረግሽኝ ሁሉ ነገር ትዝ አለኝ። እናማ አፍቅረሽ ስትሰቃይ ነበር ማየት ፈልገው ህመሜ ስትታመሚ ታውቂያለሽ። አንቺን ሳስብ ያለ እንቅልፍ ያሳለፍኳቸው ሌሊቶች። እሺ በቃ አሁን ተወኝ፣ በጣም ደክሞኛል። እሺ ደስ አለ? ተሸንፌያለሁ። አልገባሽም? አሁንም እልህሽ ነው የሚያስለቅስሽ። አንተም በሰዓቱ እንደዚህ ነበር የተሰማህ? እሱ አያገባሽ። እሺ አንድ እድል አትሰጠኝም? ለኔ የሚሆን ጊዜ አለ? የለኝም። ለአንቺ ያልኩትን ጊዜ ስቀሽበት ሄደሻል። የሰው ልጅ እኮ በህይወት እስካለ ጊዜ አያጣም። በአንቺ ምክንያት የሆንኩትን ነገር ማስታወስ አልፈልግም። አይዞሽ፣ ይቆርጥልሻል። አሁን ለኔ ሲያደርጋት ልክ እንደኔ ስትቀልድ በኔ ያኔ ሲጎዳት ፍቅሯ ጎኔ አሳየኝ። አሁን ለኔ ሲያደርጋት ልክ እንደኔ አልማዝ መስለው ከሚያብለጨልጩ ጠጠሮች መሃል እውነተኛውን አልማዝ ለይቶ ማግኘት በጣም ከባድ። ስሙኝማ እኔ እርቦኛል፣ የሆነ ነገር እንዘዝ። አዎ እኔም እርቦኛል። እንብላ መሰለኝ። ኧረ እናንተ ቆይ ሜቲ ትምጣ። ኧረ እንብላ እባክህ። ለአንተ ፍቅር ሲባል እኛ መራብ አለብን እንዴ? ምን ብትመጣም አትከፍልም። ኧረ እኛ እንብላ። እናት አትክፈላ። እሷ ካልመጣች ነው ያልበላም። በቃ እናንተ ብሉ። እንዴት ናክ? እሜትሻ እየጠበቅንሽ መጣሽ የኔ ቆንጆ። ደህና ነሽ? አንቺ ሰዓት መቼ ምግብ አንበላም ብለን ይኸው እስካሁን እየጠበቅንሽ ነው። ኧረ አንዴ ላናግርሽ ሜቲ። ምንድነው ይሄ ደግሞ የሚያሽቃብጠው? ምን ሆነ ነው? ይሁን ማወቅ ያለብሽ ነገር አለ። ምንድን ነው? ከእነዚህ ልጆች ጋር ማቆም አለብሽ። ለምን? ምክንያቱም እውነተኛ ጓደኞችሽ አይደሉም፣ አስመሳዮች ናቸው። አውቃለሁ። እያወቅሽ ለምን? አልማዝ መስለው ከሚያብለጨልጩ ጠጠሮች መሃል እውነተኛውን አልማዝ ለይቶ ማግኘት በጣም ከባድ ነው። በእነሱ ምክንያት ደግሞ አንተን አግኝቻለሁ። ልባም ሴት እንደሆንሽ አውቅ ነበር። አሁን እንሂድ። ወዴት? እነሱስ? ታያቸው እባክሽ። ላንቺ ብላኝ እንጂ አልላልተመቼ ላንቺ ይብላኝ እንጂ ምን ሆነ? እኔ እንጃ። እወዳታለሁ ማለት አይሰለች እወዳታለሁ ማለት አይሰለች። አንተ ሚትን ምን አድርጋት ነው? አልፈልግሽም ብያት እንዴ? ለምን? የትላንት ታሪኳ አረበሸኝ። ብዙ ሰው ታውቃለች። ታዲያ አንተ ምን አገባ? ያለፈ ታሪኳ ያለፈ ነው ማለት አምነህበት አይደል እንደገባ? በዛ ላይ ለመለወጥ እየሞከረች ነው። አልተለወጠችም። አፏ ሌላ ልቧ ሌላ ነው። ከኔ ጋር ያለው አካል ነው። እሺ እና ምን ተሻለ? አንዳንድ ሰዎች ወደ ህይወትሽ የሚመጡት ልክ እንደ መላል ሊጠቀሙብሽ ነው። የዳኑ ጊዜ ትተውሽ ይሄዳሉ። እና
እናማ አየሩም ቀዝቃዛ ነው። ትኩስ ነገር ለምን አንጠጣም? በቃ እንሂድ። መንፈሴ ሰው ማያረግ ከዚህ በኋላ አጠገብሽ አልደርስም። ስሚኝ ማሜት፣ ቢኒ እኮ በጣም ይወድሻል። ቢወደኝማ ይነግረኝ ነበር። አዎ ፈርቶሽ እኮ ነው። አይመስለኝም። በሉ መጣ፣ ወሬ ቀይሩ። እኔ ልሂድ በቃ። ወዴት ነው? ወደ ቤት። ብዙ ጊዜ አስተውያለሁ። ከኔ ለመራቅ እየሞከርሽ ነው። ኧረ እንደዛ አይደለም። አላመሻቸውም ነው? አዎ። ለምን? ፍቅረኛ አለኝ። እንድታውሽ ብዙ ምክንያት ሰጠሽኝ። እኔም አልገባ አለኝ። እንድትቆይም ብዙ ምክንያት ሰጠውሽ። አንቺ ግን የራስሽ ምርጫ መረጥሽ። አታስቢ ሜቲ፣ ከዚህ በኋላ አጠገብሽ አልደርስም። እመኚኝ የኔ ውድ፣ መቼ ልቤ የማይከዳሽ ፍቅሬ ወድሻለሁ። የጋራ ነው ሲባል ሁሉም አምኖበት ተዋዶ አብሮ ምነው በኔ ብቻ ወቆብኝ ፍቅር። ለምንድን ነው ግን ይሄ ልጅ የማይተውን? ለምንድን ነው የምትፈታተነኝ? ቢን እነ ሜቲ እዚህ ናቸው። የት አሉ? እዛ ጋ ያቸው። ቆይ በቃ አውርቻቸው መጣሁ። ኧረ እኔ አላቅልሽም። ኧረ ጭራሽ መጣልሽ። ማን ተቀነጣለ? እንደ በፊቱ ስልክ መደወል አቁመሻል። ምን አለኝ ብዬ ልደውል? ቆረጠልሽ ነው? አዎ፣ የማይወደኝን ሰው ስፈልግ ጊዜን መፍጀት አልፈልግም። ፍቅር ማለት የሚወዱት ሰው ማግኘት ብቻ ሳይሆን በሚወዱት ሰው መታመም ጭምር ነው። ዝም ብሎ መታመን አንዳንዴ ይደክማል። ጠንካራ ሆነሻል። አዎ፣ እድሜ ላንተ በደንብ አጠንክረኛል። እና ያ ሁላ ነገር በቃ አይሻልም? ለሁለታችን የሚሻለው እሱ ነው። አንዳንዴ መሄድ ብቻ መፍትሄ ነው። ከበፊቱ አሁን በጣም ደህና ነው። እና ልሂድ? ሂድ። ቢገባ መልካም ፍቅሬ ውላድሮ ያለሁበትም እኔ ቢኒ፣ ቆይ ለምንድን ነው የማሰማኝ? ጂና አፍቃኛለች እኮ ራሱ። ቆይ አንተ እኔ የምልህን አሰማኝም እንዴ? እሷ አትሆንህም። ጂ ዝም ብለሽ እኮ ነው። እሷ እንደዚህ አታደርግም። አንቺ አጉል ተጠራጣሪ ብቻ ስለሆንሽ እኮ ነው። እንዴት ማስረዳት እንዳለብኝ አላውቅም። ይሄን በፍቅር የታወረ አይነው። በቃ ብታያትም ወይ ለስራ ነው ወይ ከጓደኞቿ ጋር ሆና ነው። አንዴ ብቻ እሺ በለኝና ሁሉንም ነገር ላሳየኝ። እሺ እንሂድ። ምንድነው? ቆይ እንደዚህ ጠፋው። ጸጉር ደግሞ ምንድነው የመሰለው? ምን ላርግ ብለሽ ነው እባክሽ? ደግሞ አንቺ እንዴት ነው ያማረብሽ? ይኸው አይን ምስክር ነው። አያችሁ አይደለ? ጄታያቸው ለስራ ጉዳይ ይሆናል። አንተ ያማል እንዴ? የት ነው? ኧረ ነይ ጄሪ ፍልጋትማ ቢኒ ወይ ጄን እኮ ባለፈው አየኋት። አው እኔም አይቻታለሁ። እያየኋት ባላየ ያለፍኳት። በጣም ተጎድታለች። ጥሩ ሁኔታ ላይ አይደለች። አው ሁሉም የዘራውን ነው የሚያዝደው ማለት። እኔ ላይ እንደዛ እየወደድኳት እንዳልተጫወተችብኝ ዛሬ የእጇን አግኘች። ተወዳት ነበር አይደል? አው እሺ በቃ አሁን ደውልላት። አልደውልም። ሜቲ ረፊ ደውልላት። ስልኩን አንቺው። እኔም እኮ ሴት ነኝ። ምን ማለት ነው? ትላንት ላይ ተወዳትና ትንከባከባት የነበረችው ልጅ አሁን መንገድ ላይ ስታያት አላቅሽም ብሎ ማለፍ። ቆይ እንደዚህ አይነት ሁኔታ ላይ ስለሆነች ነው? ቆይ አንተንስ እሺ እንዴት ላምን እችላለሁ? እመኚኝ ሜቲ፣ አንቺ እንደዚህ ያላረግሽ። ዛሬ ላይ እሷም ካልተሰማኝ ነገ ቆይ በእኔ ላይ እንደማይደርስ በምን እርግጠኛ መሆን እችላለሁ? አቦኔ አልፈልጋትማ። ሄሎ ሜቲ፣ ለምን ደወልክ? እናፍቀሽኝ። ስራ ይበዛብኛል። ቶሎ ቶሎ አትደውል አላልኩም? አልችላልኳ። በጣም እየናፈቅሽኝ ነው። ቆይ እኔ ያ ስሜት ሳይሰማኝ ቀርቶ ይመስላል እንዴ? ሜቲ ወይዬ፣ አሁንም እንደ በፊቱ ትወጂኛለሽ? አሁን ስራ ላይ ነኝ። እሺ በቃ እደውልልሃለሁ። ካንቺ ጋር ብኖር እኔን ደስ ይለኛል መለየቴን። ቢና እንዴት ነህ?
አንገላቶኛል ምንም ፊትህ እኮ ልክ አይደለም። ለሜቲ ደውዬላት ነበር እና ትንሽ ቅር ስላለኝ ነው። ለምን? እንደ በፊቱ አለችም። በዛ ላይ ውሸት ጀምራለች። ሜቲን በደንብ አውቃታለሁ። እንደዚህ ልታደርግ አትችልም። ቆይ ግን ያለችበት ሁኔታ ቢሆንስ? አይመስልኝም እንጂ ቢኒ፣ ይሄውልህ ያልነገረችን ምንም ባልተፈጠረ ሁኔታ ውስጥ እንዳትረበሽ ፈልጋ ሊሆን ይችላል። መጉ ከምትዋሸኝ እውነቱን ነግረኝ ብረበሽ ይሻለኝ ነበር እኮ። እውነቱን ለሷ ተወው። አንተ በቃ ተረጋጋ። በል ተነስ እንሂድ። ልካፈለውና ያገኘሽን ነገር ይረፍልኝ ልቤ ጥቼ ነበር ቤትሽ። ምንድን ነው? ምን ሆነክ ነው? ምንም እያለቀስክ እኮ ነው። ፍቅረኛዬን ላገኛት ብላል ነበር እንዴ? እኮ አገኘኋት። ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት አይተው የለሽም እንደ ቀላል ተራ ድክመት የለሽም እንዳላየው ያንቺ እንጣቴን አታውቅም። ሰርፕራይዝ ላድርጋት ብላል ነበር እንዴ? እኮ አሁን እንደዛ ብዬ ነበር የሄድኩት፣ ግን እንዳሰብኩት አላገኘኋት። ታዲያ ቦታውን በምን አወቅ? ብዙ ጊዜ የምታዘወትርበትን ቦታ አውቀዋለሁ። እና ታዲያ ቆይ እሺ ምን ተሻለ? እኔ እንጃ አላውቅም። እና የሁሉ ስጦታና ፍቅር ውሸት ነበር? አዎ እንጂ አንዳንዴ ከልክ በላይ ገንዘብና ሶፋ የውሸት መደበቂያ እንጂ ፍቅር መግለጫ አይሆኑ። እና አወቀች? አይ እውነቱን እስክትነግረኝ እጠብቃታለሁ። ከቦታው ካየውሽ ከፍታ አልገባኝም ፍቅሬ ሰሞን ይህን ሰሞን የዚያታው ምትለላሽ ይሁን ለፍቅራት ፊቴ ካልተመኘ እደውልልሃለሁ። እቃዎቹ ገቡ? እሺ አንዴ ልታወራኝ ትችላለህ? ምን ሆነሽ? የላኩልሽን አበባ ልወደድሽው ነው? ዝም በል። እያወራክ ያለከው እኮ ስላደረክልኝ ነገር እንጂ ስለ ፍቅር አይደለም። ቆይ ምን ያጎደልኩብሽ ነገር አለ? የምፈልጊው ነገር እገዛልሻለሁ፣ የምፈልጊበት ቦታ ወስድሻለሁ። እኔ እሱን አይደለማ የምፈልገው። እኔ የምፈልገው አንተን ነው፣ ጊዜህን። ከአጠገቤ ሆነ እኮ አንተ የለህም። ቆይ ምን አጎደልኩብሽ? ጊዜን ያጎደልክብኝ። የምፈልጊው ነገር ሁሉ ማድረግልሽ እኮ ኖሮኝ ሳይሆን ስለምወድሽ ነው። በቃ ትንሽ ጊዜ ታገሽ፣ ሁሉ ነገር አስተካክሏል። አሁንም ሌላ ጊዜ? ለማንኛውም አልችልም። ለኔ ጊዜ ሲኖር ተመልሰና ተረጋጊ። ቆይ ሜቲ፣ ኧረ ተረጋጊ። የካፑተናደ ባለ እንዴ በሴ ሜቲ ፈርሶ እንዴት ነህ? እንዴት ነሽ? ደህና ነሽ? እንደገና ደህና ነኝ። እዚህ ደግሞ ምን ትሰሪያለሽ? እኔማ ለሆነ ጉዳይ መጥቼ፣ አንተ ራሱ እዚህ ምን ትሰራለህ? እኔማ ለካ አልነገርኩሽም። ይሄ አዲሱ ካፌ ነው። በጣም ደስ ይላል። ደግሞ በጣም አምሮብሃል። በቃ ስልክን ስጠኝና ሌላ ጊዜ እንገናኛለን። እሺ ያሹ 09 በቃ እንደዋወላለን። ጥንቶን አለመፍራት ኃይለኛ ዱላ። አይገርምም? ከስንት ጊዜ በኋላ ነው ያገኘሁት አይደል? አዎ፣ ብታይ ደግሞ ይሄ ካፌ እሱ ነው። አይ ቆንጆ ሜቲ፣ ላወራሽ እፈልጋለሁ። ስለምን? አብረን እንድንኖር እፈልጋለሁ። ምን ታስቢያለሽ? እየቀለድክ ነው? እንድንጋባ እፈልጋለሁ። ምን ታስቢያለሽ? ይኸውልህ ትዳር እኮ ቀልድ አይደለም፣ በስሜት የሚሆን ነገር አይደለም። ፍቅር ካለ ሁሉ ነገር ማምጣት እንችላለን። ትዳር እኮ የራሱ የሆነ በረከት አለው። ይኸውልህ ቢኒ፣ ሴት ልጅ ነኝ። በባዶ ተስፋ እድሜን መግደል አልፈልግም። ፍቅርን ብሎ የመጣ ሰው ብልጭልጭና ጉዝ ነገር አያስደስተው። እኔ ደግሞ የሚያስፈልገኝ ፍቅር ነው። ቆይ ምን እያልከኝ ነው? እያልኩሽ ያለሁትማ እኔ የምፈልጋት ሴት በማግኘትን በማጣቴም ጊዜ አብረኝ የምትሆን ሴት ነው።
እንዳንቺ አይነቱን ማወጣብል በእያንዳንዱ እርምጃዎች ያገኛቸዋለሁ። ደህና ሁኚ። ጊዜ ረፍዳል ይረፍዳል ማን በነበረው ይገኛል። አይተኛ አይታደርም ለመኖር ተፈጥራልና በእጀ ብለህ ትኖራታለህ። ኧረ አባባ እባክዎትን ይተውን። ይህ ኑሮ እኮ ራሴ ፈቅጄና ወድጄ የገባሁበት ኑሮ ነው። ሰላም ይሰጠኛል ብዬ ከብቸኝነትና ከአጋሪ ጋር ተጣምሬ እኖራለሁ ብል ይኸው ህይወቴን ሲኦል አረገችው። ለምን ከሰዎች ፍጹምነትን ትጠብቃለህ? የእሷን በደል ብቻ ትመለከታለህ። ከመጋባታችን በፊት እኮ ጥሩ ሰው ነበረች። እንደዚህ አይነት ሴት አልነበረችም። ይኸውልህ የእኔ ልጅ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ አጋሩን ሲፈጥርለት ጎደሎነቱን አይቶ ነው። አጋሩ ያጣማሪ የሚያሻው ነገር ደግሞ ብቻው ሙሉ ያለውን ነገር ነው። አየህ ማስተዋል የሚያቅተን ሁሉም ሰው መልካም ጎን እንዳለው ሁሉ ደካማ ጎን እንዳለው መዘንጋት ስንጀምር ነው። ትዳር ደግሞ የአንዱ ደካማ ጎን አንዱ ለመሙላት የተዘጋጀ ህይወት ነው። ትዳር ህይወት ደግሞ በጎደለ ሙላት። ታዲያ አንተ እሷ እሳት የሆነች እንደሆነ አንተ ውሃ፣ እሷ ኃይለኛ እንደሆነች እንደሆነ አንተ ለዘብተኛ እየሆንክ ደካማ ጎን ነው ሙላላ። አንተ ማለት የሸምበቆ ቀስም ነህ፣ እሷ ደግሞ የቀለም ብልቃጥ ናት። አንዳችሁ ያለ አንዳችሁ ምንም ናችሁ። በጋራ ስትሆኑ ደግሞ በደንብ ትጽፋላችሁ። ሂድ ነገም በጋራ ጻፉ፣ በጎደለው ተሞላሉ። ነጋችሁን ክርስቲያንኒት። እሺ ይህ የምታዩት ቤተክርስቲያን የመስቀል አምባ ቅዱስ ጊዮርጊስ ቤተክርስቲያን ነው እና እንደምታዩት እየፈራረሰ ይገኛል። አባቶችም የድረሱልኝ ጥሪያቸውን እያስተላለፉ ነው። እንደምታውቁትም ክረምቱም ገብቷል፣ ብርድም ነው። ስለዚህ ለዚህች ቤተክርስቲያን እንድረስላት። ሁላችንም አስራት በኩራታችንን ለዚህች ቤተክርስቲያን በመስጠት የበኩላችንን እንወጣ። በደል ቢበዛ በእኔ ላይ በጣም አምሮብሃል አይደል? ቆይ አንዴ በደል ቢበዛ በእኔ ላይ ባሳልፍ እና ልትገናኙ ነው? አይሻልም? ግን በሰበብ አስባቡ ስራ እያለች የምታገኝ ነገር ምንም አላማረኝም። ዝም ብለሽ እኮ ነው የምትጠራጠሪው። እሷ ከስራ ውጪ ሌላ ምንም አላማ የላት። ግን እንዳታመሽሽ እሜቲ። ወይ እናትሽ የሰጠች የአንገት ሐብልሽስ? እንትን ተበጥሶብኝ እኮ አስቀምጬው ነው። በቃ አሁን እየጠበቀችኝ ነው። ልጅ እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ አሁንም እንደለመደው ትቶሽ ሄደ አይደል? ቆይ አንቺ ለምን አትነግሪውም? አንቺ እስካሁን አይገባውም ብለሽ ነው? አውቄተኛም እኮ ቢቀሰቅሱ ይዛ አይዞሽ በቃሽ። እንዴ ሀብልሽስ? ቢኒ ሰዓት በጣም አስፈልጎት ነበር እና ሀብሌን ሸጥኩትና ሰዓት ገዛሁለት። አንቺ ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ሀብልሽ ማለት እኮ የእናትሽ ስጦታ ነው። ለሚወዱት ሰው አይደለም እንደዚህ ትንሽ ዋጋ ይቀርና ህይወትም እኮ ይከፈላል። ይሄኛው ደግሞ እንደዚህ አያምርም። በጣም ናፍቀሽ ነበር። እኔም በጣም ቆይ መጣውማ። ሄሎ በጣም አምሮብሃል አይደል? አዎ። እና ያኔ ትክክል ነበርኩ ማለት ነው? ምኑን? ታፈቅኛለሽ ብለህ ስትጠይቀኝ እኮ ዛሬን አዎ ብቻ ነበር የምልህ። አዎ ልክ ነበርሽ። እሺ አሁን የቱ ጋር ነሽ? በጣም ናፍቀሽኛል። አይሆንም ቢኒ፣ አንተ ሌላው ይጀምራል፣ እኔ ያለፈ ታሪክ ነኝ። እሺ አንዴ ብቻ ነሽልኝ። ደግማ አጉል ምኞት አትስጠኝ። በቃ እኔ ምናብ ነኝ እንዴ? ምን ነው ደነገጥክ? አይ ምንም። በቃ እሺ ሰከፍለን እንሂዳ። አዎ እንሂድ። ሰማዋፍሽ በሌላ ሲምር ነበሮ የገባሽ ቃል ሌላ ስትለምጅ ባንድ የሚ አይሻቸው
አስመሳይ ሁላ እኛንም የሆነ ሰዓት ላይ እንደዚህ አድርጎን ነበር። ዛሬ እወድሃለሁ ባለችው አንደበት ነገ ደግሞ ከህይወት ይወጣ አታስፈልገኝም ትሏለች። ምን ሆነ ነው? የጊዜ ጉዳይ ነው። አስመሳይ የፍቅር ነጋዴ ሁላ። ወንድሜ ምን ሆኗል? ችግር አለ እንዴ? እኔ ጋር የለም። ይልቁስ ችግር ውስጥ ያለው አንተ ነህ። ማለት አልገባኝ። እማታድርበት ቤት አታምሽ። አንተ እንደዚህ ያጋጠመና እኮ ሁሉም ሰው ተመሳሳይ ነገር ያጋጥመዋል ማለት አይደለም። እና በቃ አሁን እንሂድ። በጊዜያችሁ በሉሉን ይውበት ስጡ ልባችሁን እስክትቀጡበት። አዎ ፍቅር ለካ የልብስ እምነቴን እንጂ እኔን አልገደልከኝ። የሌት ገመናይ ለአገር ልታሳየው ደሞ ጀንበር ወጣች ጸጸቴን አልመቃው ማጣት ቆዲያ ከሳት የኔ ፍቅር አንዴ ስልክ ላውራ። ኖረሽ ያለሞቀኝን ስኬት ጎኔ ወጋ በረደኝ የኔ አካል በረደኝ ጨነቀኝ የኔ አካል ጠበበኝ በረደኝ የኔ አካል ምን ነው ደነገጥ? ምንም ስትለየኝ ቆሜ የሚሄድ አልመሰለም ነበር አይደል? አዎ በሰዓቱ እንደ ጉዳትሽ የምትነሽ አልመሰለኝም ነበር። እምነቴን እንጂ እኔን አልገደልከኝ አይደል? ማማንን አቶ እንደሞተው በእርግጥ እምነትና ተስፋ ግን ይሞታል። አዎ ህይወት ግን ይቀጥላል። የኔ ፍቅር አልጨረስሽም? እሺ የኔ ፍቅር መጣሁ፣ ጠብቀኝ። በል ቻው፣ መልካም ህይወት ይሁንልህ። አካል መፍዘዙ ባንቺ መተከዙ ልቀቀኝ፣ ልቀቀኝ፣ በእናትህ ልቀቀኝ። እንዴ ኧረ ዛጋ እንዴ ልቀቀኝ። ባክቷቸው ሌላ ጣጣ ውስጥ ነው የምንገባው። ልቀቀኝ። ኧረ ይሱ ያለ ኧረ ይኸው በእናትህ ሊመታት ነው። የሆነ ነገር እናድርግ። የራስ ጉዳይ በዚህ ሰዓት ጣጣ። ኧረ በስ የሆነ ነገር እናድርግ። ምትመጣ ከሆነ ና ወንድሜ በእናትህ ግዛል። የለኝም አልኩሽ። አስኝ ጊዜ ካንቺ ጋር መጫወት ያጠፋል። አንተን እኮ ነው ያማል እንዴ? እያያ አትሄድም እንዴ? አመመህ? እህትህ ስትሆን አንገበገባ። የሰው እህት ስትሆንስ ትሰማኛለህ? ቅድም አያገባኝም ብለህ ያለፍካልኝ እህትህ ብትሆን አያገባኝም ብለህ ታልፍ ነበር። ተናገራ። በላይ ቸኩያለሁ ብለህ አንተ ሰው ካልጠበቅ ያንተ እህት ማን ይጠብቅልሃል? ትሰማኛለህ? እህቴን ጠብቃት፣ እህትን እጠብቅልሃል። ይቅርታ እሺ፣ ወንድምሽ መማር ስለነበረበት ነው።